ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ስትበሉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብን በቅንነት የዋዳን ክፍል 65 ተለቋል። እንግዲህ ቤተሰብ በባለፈው ክፍል እንዳየነው የዋዳ የሳሚ እናት ሳሚ አልፈልግም ከዚህ በኋላ የራስን ህይወት ኑር ብላው ነበረ። እንግዲህ አሁን ልቡ እንደተሰበረው ነው ማለት ነው። በጣም አዝኗል። የዋዳን እንግዲህ እያጽናናችው ነው ማለት ነው። ሌላ ደግሞ የዋዳን እንግዲህ ሊዲያ እንዳደረገችው አውቃለች ማለት ነው። አውቃውን ብላ እናቷን እንዳመጣችው ማለት ነው። የሳሚ እናት አውቃ እንዲገናኙ እንዳደረገችው እሷም አውቃባታለች ማለት ነው። ሊዲያ እንግዲህ ሳሚን ለመጉዳት ብላ ነው እንደዚህ ያደረገችው። ሳሚ የእሷ አልሆን ስላት በዚህ መንገድ መጣችበት ማለት ነው። ሳሚን ልትጎዳ ስለፈለገችው ብቻ ማለት ነው። እንግዲህ ከዚህ በኋላ ብታርፊ ይሻልሻል ብላ አስጠንቅቃታለች የዋዳን ሊዲያን ማለት ነው። አሁን ማንም አጠገቤ ስለሌለ ነው ወይ እንደዚህ የምታረገኝ እያለችው ነበረ። እንግዲህ ሊዲያ አሁንም ቢሆን ክፋቷን አታውቀውም ማለት ነው። ልክ እንደ እናቷ ማለት ነው። በአሁኑ ግን የዋዳን በፊትም ጠንካራ ናት። አሁን ደግሞ ምንም ነገር እየተጋፈጠችው ነው ማለት ነው። እና ቤተሰብ ሊዲያም እንግዲህ ከዚህ በፊትም ብዙ ነገር እንዳደረገችው የዋዳን እስር ቤት ለማስገባት አሽሽ እንዳስቀመጠችበት ለሳሚም በሻይ እንደሰጠች ሁሉም ነገር ታውቆበታል ማለት ነው። ከዚህ በፊትም ከእናቷ ጋር ሆና የዋዳን ላይ ብዙ ግፍ አድርሶበታል ማለት ነው። የዋዳን ግን መጨረሻ ላይ ማሸነፉ አይቀርም ማለት ነው። እንግዲህ ሌላ ደግሞ ማሂ ናት። እንግዲህ ማሂ ከሮቤል የሮቤል ፍቅረኛዋ ነበረ። አሁን ላይ ግን አላቅሽም ብሏታል ማለት ነው። ጭራሽ እንደማያውቃት ሰው ሆኖ ነው አንቺ ማነሽ? ከሰው ጋር ተመሳስዬብሽ ነው እንጂ እኔ ከዚህ በፊት አላቅሽም ብሏታል ማለት ነው። ወይ እንደዚህ የመባል ደግሞ በሚያፈቅር ሰው በጣም ልብ ይሰብራል ማለት ነው። እንግዲህ ምን አስበው እንደሆነ ባናቅም ወይ ረስቷታል ወይስ ደግሞ መርሳቱ እንኳን የሚረሳት አይመስለኝም። ግን ከዚህ በፊት እሷ ጥላው ስለሄደችው ምናልባት ልጎዳት ልበቀላት ፈልጎ ከሆነ ነው። በጣም ልብ ይሰብራል። ማሂ እንግዲህ እያለቀሰች ነው ማለት ነው። በጣም ያሳዝናል። ሌላው እንግዲህ አበጀሽ ናት። አበጀሽ ሩትን እያንከበከበቻት ነው ማለት ነው። እየተንከባከበቻት ነው። ሳሚ እንደዛ ሲሆን በጣም አዝናለች ማለት ነው። ሰው እንዴት ነው አንዲት እናት እንደዚህ ለልጇ ላይ እንደዚህ ልትጨክን ትችላለች እያለች እሷም በልጅነቷ እናቷ ስላጣች በጣም አዝናለች ማለት ነው። እንግዲህ ሊዲያ ጋም ሄዳን እናቴም በልጅነት ስላጣሁት በጣም አዝኛለሁ፣ በጣም እንደዚህ ልብ ይሰብራል። አንዲት እናት እንዴት ለልጇ እንዴት ትላለች ብላ ስትለው አንቺ ለምንድን ነው እንደዚህ የተጨነሽው? በጣም ትቀራረባላችሁ ወይ ከሳሚ ጋር ብላ ጠይቀችው ማለት ነው። እንግዲህ እሷ ብዙም አትቀራረብም፣ ግን ደግሞ እሷም በልጅነቷ እናቷ ስላጣች የእናት ነገር ስለማይሆንላት በጣም አዘነች ማለት ነው። እንግዲህ ከዚህ በኋላ እናቴም እናትሽ ናት እኔም እህትሽ ነኝ ብላታለች። ያው በጣም ቢቀራረቡ ደግሞ ለእሷ መጥፎ ነው ማለት ነው የሚሆኑት። መቼስ እነሱ ክፋት ነው እንጂ የሚያሰራት በጎ ነገር የላቸውም ማለት ነው። የሰውን ጥላቻ ነው የሚያስተምሯት። ግን ደግሞ በአሁኑ ሩት ተጋልጣለች ማለት ነው። አጋጣሚ እነሱ ቁጭ ብሎ ሊዲያ እንግዲህ ወጥታለች፣ የሆነ ነገር አቅዳለች ማለት ነው። ለይዋዳንም ይሰራልሻለሁ ብላታለች ማለት ነው። ማሂና የዋዳን ሆኖ ቁጭ ብሎ
እንግዲህ ፖሊሶች መጡ ማለት ነው። ሩትን ፈልገው ጠቆማ ደርሶን ነው ተጠርጣሪው እውነቱ ወንጀለኛ ሩት የምትባል እዚህ ቤት ነው ያለችው ተብለና መጣ ነው ብሎ እንግዲህ ገብቶ ፈትሿል ማለት ነው። ሲፈትሹ ምንም ነገር አላገኙም። እሷ ግን ከዚህ በፊት ታይም ያለው ብላ እንደማትናገር እንደማትቀሳቀስ አረጋ ነበረ በደንብ አርጋ ስትተውን የነበረው አውቃ እነ ዮአዳን እንዳያውቁባት ብላ ማንም ሰው እንዳያውቅባት። ግን ከዚህ በፊት ዮአዳን ከቁልቁለት ስትወረውራት ነው የዳነችው ማለት ነው። እንደውም ዮአዳን እሷን እንደሸወደቻት ወይ አውቃ ከሆነ ለማረጋገጥ ነበረ። ከዛ በፊት በእርግጥ ታማለች፣ ግን ደግሞ ያኔ እንደዛ ስታረግ እሷም ዳነች ማለት ነው። እንደውም ለሷም ፈውስ ሆነላት። ከዛ በኋላ ግን እያስመሰለች ነበረ። በአሁኑ ግን ሁሉም ይፋ ወጣ ማለት ነው። ግን ፖሊሶቹ አላገኘዋትም። እንደውም እንትን ላይ ወታ ቁጭ አለች ማለት ነው። ቁም ሳጥን ውስጥ ገብታ እንዴት ወደ ላይ እንደወጣች ብቻ እና እንደዛ ስታደርግ ሮጦ ወደ ክፍል ሲሄዱ እሷ የለችም። እሷ ተደብቃ ነበረ። እንግዲህ ወታለች። በእርግጥ ተደብቃውን ከዛ ቤት ትጠፋለች። ምክንያቱም ያውቀውበታል። ዮአዳንም እንግዲህ ከዚህ በፊትም ጠርጥራ ነበረ። አሁን ደግሞ ሙሉ በሙሉ ያውቃል ማለት ነው። ሁሉም ሰው ተገርሟል እንደዚህ በማድረጓ። እኔ ከዚህ በፊትም አላመንኳትም ነበረ ብላለች ዮአዳን። እና አበጀሽም እንግዲህ አበጀሽ በጣም ስትንከባከባት ነበረ። አሁን ግን እንደዚህ ስታቅ በጣም ነው ተገረሙት ሁሉ ምን አይነት ሰው እንደሆነች። እንግዲህ ቤተሰብ የመጨረሻ ሆናል ማለት ነው። የሩት ያ ፖሊሶች እጅ ከገባች መያዛ ነው። ከአሁን በኋላ ግን እዛ ቤት ተመልሳ እንደማትመጣ እርግጠኛ ነኝ ማለት ነው። ምክንያቱም ተመልሳ ብትመጣም አሳልፎ ነው የሚሰጧት ማለት ነው። ውድ ሰዎቼ ሰላሙን እንዴ